ለመዳን የሰው ልጅ ድርሻ ለዚህ የእግዚአብሔር ስጦታ በጎ ምላሽ መስጠትና ድነትን ያገኝበት ዘንድ በተነገረው መንገድ መሄድና መዳንን ገንዘብ ማድረግ ወይም የራሱ ማድረግ ነው። በእግዚአብሔር በኩል ሰውን ለማዳን አስፈላጊ የሆነው ነገር ሁሉ የእግዚአብሔር ድርሻ ተፈጽሟል። ስለ እያንዳንዳችን መዳን በእግዚአብሔር በኩል ያልተፈጸመና የቀረ አንድም ነገር የለም። መድኃኒታችን ኢየሱስ ክርስቶስ መዳናችንን በሥጋዌው ፈጽሟል። አሁን የሚቀረው የእያንዳንዳችን ድርሻ ብቻ ነው። እግዚአብሔር ሰርጉን ደግሶ የሚያስፈልገውን ሁሉ አዘጋጅቶ ሁሉ ተዘጋጅቷል፣ ወደ ሰርጉ ኑ በሏቸው በማለት እየጠራ ነው። የእግዚአብሔርን ጥሪ እሺ ብሎ ተቀብሎ የሰርግ ልብስ ለብሶ ወደ ሰርጉ ቤት መግባት ደግሞ የእያንዳንዱ ድርሻ ነው። ስለዚህ ይህ የእያንዳንዱ ሰው ድርሻ፣ የእያንዳንዱ ሰው ፈቃድና ውሳኔ በመጠባበቅ ላይ ይገኛል። በራሱ የመዳን ሂደት ውስጥ እያንዳንዱ ሰው ድርሻ አለው ወይስ የለውም? ካለውስ ድርሻው ምንድን ነው? እስከ ምንስ ድረስ ነው? በሚሉት መሰረታዊ ጉዳዮች ላይ ቅድስት ቤተክርስቲያን በታሪኳ ውስጥ ሁለት የተሳሳቱ ጽንፎች ገጥመዋታል። አንደኛ፣ በአንድ በኩል የሰው ልጅ ተፈጥሮ በራሱ የመልካም ምግባር ሕይወትን መፈጸምና እያንዳንዱ ሰው ራሱን ለማዳን ይችላል፣ ወይም የሰው ባህሪ በራሱ መዳንን ገንዘብ ማድረግ ይችላል። የክርስቶስ ሰው መሆንና ሞቱ ጠቀሜታው ስነ ምግባራዊ ብቻ ነው የሚለው በአምስተኛው መቶ ክፍለ ዘመን መጀመሪያ አካባቢ የተነሳው የአይርላንዳዊው መነኩሴ የፔላጊዮስ ኑፋቄ። ሁለተኛ፣ በሌላ በኩል ደግሞ የሰው ባህሪ በአዳም ኃጢአት ምክንያት ሙሉ በሙሉ የተበላሸና ነፃ ፈቃዱንም ያጣ ስለሆነ የሰው መዳን የእግዚአብሔር ልዑላዊ ውሳኔ ድርሻ ብቻ ነው። እግዚአብሔር በመለኮታዊ ውሳኔው ለዘላለም ሕይወት የመረጣቸውን አስቀድሞ ወስኗል። ስለዚህ ማንም ሰው በራሱ መዳን ወይም አለመዳን ላይ ምንም ድርሻ ወይም ሚና የለውም የሚለው የአውግስጢኖስ ትምህርት ነበር። ይህም ማለት እያንዳንዱ ሰው እግዚአብሔር የሚሰጠውን እንደ ግዑዝ ፍጥረት ዝም ብሎ ከመቀበል ያለፈ ሱታፌ የለውም ማለት ነው። ሁሉም ሰው በአዳም ኃጢአት ወይም ኦሪጂናል ሲን ምክንያት ለሞት የተሰጠ ሲሆን እግዚአብሔር በቸርነቱ የተወሰኑትን ሰዎች ብቻ ለዘላለማዊ ሕይወት መርጧቸዋል። ሆኖም ለሕይወት የሚመርጣቸውን ወሳኙ እግዚአብሔር ስለሆነ ከሚድኑትም ሆነ ከማይድኑት መሆን የሰው የራሱ ውሳኔ አይደለም። ስለዚህ ሰው በራሱ መዳን ላይ አንዳች ድርሻ የለውም የሚል ነው። በመጽሐፍ ቅዱሳዊ የመዳን ትምህርት ሲመዘኑ እነዚህ ጽንፍ የሆኑ አመለካከቶች ሁለቱም ስህተቶች ናቸው። ሆኖም እነዚህ እንደ ምዕራብና ምስራቅ ተቃራኒ ጽንፍ የሆኑትና የፔላጊዮስና የአውግስጢኖስ አስተሳሰቦች የተለያዩ ሰዎችና ወገኖች ስለ መዳን ባላቸው እምነትና አመለካከት ላይ በተለያየ ሁኔታ የየራሳቸውን አሻራ ማሳረፋቸው አልቀረም። በተለይም የእግዚአብሔር ጸጋ ያለ ራሱ ያለ ሰውየው ፈቃድም ቢሆን ሰውን ያድነዋል። ምክንያቱም የሰው ባህሪ በአዳም ኃጢአት ምክንያት ጨርሶ የተበላሸ ስለሆነ በዚህ ኃጢአታቸው ምክንያት ሞት ከሚገባቸው ከሰው ልጆች መካከል እርሱ ባወቀ ለመረጣቸው ለተወሰኑት መዳንንና ለመዳን የሚያበቃቸውን ጸጋ አብሮ ይሰጣቸዋል። ያን ለመዳን አስቀድሞ የመረጠውንና ይህን ጸጋ የሰጠውን ሰውም ያለ ፈቃዱም ቢሆን ወደ መዳን ይመራዋል የሚለው የአውግስጢኖስ ትምህርት ኦርቶዶክሳዊው የመዳን ትምህርት ላይ አሉታዊ ጠባሳ አሳድሯል። ይህም ጸጋውን የተቀበለው ሰው ሊቃወመው የማይችለው አስገዳጅ ጸጋ የሚሉት ትምህርት ነው። አውግስጢኖስ ይህን አስተምሮ የፈጠረው እያንዳንዱ ሰው ራሱን ለማዳን በቂ አቅም አለው የሚለውንና የክርስቶስን ቤዛነት ከንቱ የሚያደርገውን የፔላጊዮስን ትምህርት ለመቃወም ሲል እንደነበር ይነገራል። በእርግጥ አውግስጢኖስ ይህ አስተምሮ ከፔላጊዮስ መነሳት በፊትም የደረሰበት አቋሙ እንደነበር የሚያሳዩ ሁኔታዎች አሉ። በተለይም ወደ ክርስትና ከመምጣቱ በፊት የነበረበት የውጣ ውረድ ሕይወት ወደ እንዲህ አይነቱ የተሳሳተ ንድፈ ሐሳብ ላይ እንዲደርስ ከፍ ያለ ተጽዕኖ እንደፈጠረበት የሚያሳዩ ምልክቶች አሉ። የሆነ ሆኖ ወደ ሌላ የስተት ጽንፍ ሄደ። እነዚህ ሁለቱ ጽንፎች በተለያየ ሁኔታ ብዙዎች ላይ ተጽዕኖአቸውን ሲያሳርፉ ኖረዋል። የፕሮቴስታንቶች የመዳን ትምህርት ከዚህ ከአውግስጢኖስ የተሳሳተ የመዳን ትምህርት የተቀዳ ነው። እነ ማርቲን ሉተር እና ጆን ካልቪን ያስተማሩት የመዳን ትምህርት ይህን የአውግስጢኖስን አስተሳሰብ የበለጠ በመለጠጥና በማጋነን እርሱ በታላቅ ፈሪሃ እግዚአብሔርና ጥንቃቄ ሆኖ የተናገራቸውን ነገሮች እነርሱ በእልህና በድፍረት በመስበክ ነበር። አውግስጢኖስ ከነበረው መንፈሳዊነትና አስተዋይነት የተነሳ በብዙ ጥንቃቄና ፈሪሃ እግዚአብሔር አጥሮ ለማስቀመጥ የሞከራቸውን ነገሮች እነ ሉተርና ካልቪን
ባልተወለደ አንጀታቸው የአውግስጢኖስን አጥሮችና ቅጥሮች ሁሉ በመሰባበር በውስጥ የነበሩትን ፍልስፍናዊ ትምህርቶችና መነሻዎች ወደ ጽንፍና በጣም ሩቅ ወደሆነ መደምደሚያ ያደረሷቸው። ኦርቶዶክሳዊው የመዳን ትምህርት ከሁለቱም ጽንፍ ነፃ ነው። እንደ ፔላጊዮስ ሰው ያለ እግዚአብሔር የማዳን ጸጋ በራሱ ይድናል አይልም። እንደ አውግስጢኖሳዊ ትምህርትም ሰው ያለ ራሱ ፈቃድና ሱታፌ ይድናል አይልም። እያንዳንዱ ሰው ለመዳን የራሱ ድርሻ አለው። እግዚአብሔር በኢየሱስ ክርስቶስ ሥጋዌ የፈጸመውን አጠቃላይ መዳን እያንዳንዱ ሰው ለራሱ ገንዘብ የሚያደርገው ይህን በእምነት በመቀበል ብቻ እግዚአብሔር በሰው መካከል በሚኖረው ሱታፊያዊ ሂደት በእምነት በመቀበል ብቻ ሳይሆን በእግዚአብሔርና በሰው መካከል በሚኖረው ሱታፊያዊ ሂደት ነው። ይህም ማለት ሰው በራሱ ፍላጎትና ጥረት ብቻ ሊድን እንደማይችል ሁሉ እግዚአብሔርም ያለ ሰው ፍላጎትና ከነፃ ፈቃዱ ውጪ በግድ በአፋዊ ሁኔታ እንዲድን አያደርገውም ማለት ነው። የእግዚአብሔር የማዳን ጥሪ ከሰው ፍላጎትና ለእግዚአብሔር ጥሪ በጎ መልስ ከመስጠት ጋር ሲዋሃዱ ለዚያ ሰው መዳን ይሆንለታል። ከዚህ ውጪ ድነት የለም። በመዳናችን ላይ የእኛ ድርሻ የልባችንን በር ለሚያንኳኳው ጌታ በራችንን መክፈት፣ ድንጋዩን ከመቃብሩ ላይ ማንሳት ነው። ዋናው የእግዚአብሔር ነው። ሆኖም የሰውን ድርሻ ጨርሶ የሚያጠፋና የሰውን ነፃ ፈቃድ ከንቱ የሚያደርግ መዳን በኦርቶዶክሳዊ የመዳን ትምህርት ተቀባይነት የለውም፣ መጽሐፍ ቅዱሳዊ አይደለምና። መዳን በአንድ ሰው ላይ ያለ ፍላጎቱ የሚጫን ግዴታ አይደለም። በመዳናችን የተመለሰልን አንዱ መሰረታዊ ነገር ጨርሶ ባይጠፋም ዘር ይዘራል፣ በሌሎች ምስጢራት እያደገና ፍሬ እያፈራ ይሄዳል። ይህም እስከ ዳግም ምጽአት ድረስ ይቀጥላል ማለት ነው። ስለዚህ በኦርቶዶክሳዊ ትምህርት መዳን በአንድ ቅጽበት ተፈጽሞ ከዛ በኋላ ድኛለሁ እያሉ የሚፎክርበት ሳይሆን ሐዋርያው ስለዚህ ወዳጆቼ ሁልጊዜ እንደታዘዛችሁ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ በማለት እንዳስተማረን በፈሪሃ እግዚአብሔርና በተጋድሎ እስከ መጨረሻው በመጽናት የሚፈጸም ነው። ቅዱስ ጳውሎስ ይህን መልእክት የጻፈላቸው የፊልጵስዩስ ሰዎች ክርስቲያኖች ነበሩ። ታዲያ መዳናቸው ተፈጽሞ አልቆ የነበረ ከሆነ በኢየሱስ ክርስቶስ አምነው ክርስቲያኖቹ የሆኑትን ምዕመናን መዳናቸው ግና ያልተፈጸመ ይመስል በፍርሃትና በመንቀጥቀጥ የራሳቸውን መዳን ፈጽሙ ለምን አላቸው? ሰውን ያዳነው የእግዚአብሔር ጸጋ መሆኑ ተገልጿል። ነገር ግን ይህን መዳን ለመፈጸምና በተሰጠው የመዳን አገልግሎት ተጠቃሚ ለመሆን ከእያንዳንዱ ሰው የሚጠበቅ ነገር አለ። ሐዋርያው የእግዚአብሔርን የማዳን ነገር ሲገልጽ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ንጹሕ ባህሪ የሆነ ክርስቶስ ስለኛ ኃጢአት ኃጢ ተብሎ መከራ በመቀበሉ የኛ ኃጢአት መወገዱንና በእርሱ ኃጢ በመባል የኛ የእግዚአብሔር ጽድቅ መሆናችንን ገለጸ። በመቀጠልም አብረንም እየሰራን የእግዚአብሔርን ጸጋ በከንቱ እንዳትቀበሉ ደግሞ እንለምናለን። ሁለተኛ ቆሮንቶስ 5:2። እያንዳንዱ ሰው ለመዳን የሚከተሉትን መፈጸም ይኖርበታል። የመጀመሪያው እምነት ወይም ማመን። ማመን ማለት በዋናነት እግዚአብሔር ሰውን ለማዳን በፈቃዱ ያደረገውን ነገር ሁሉ ማመንና መቀበል ወይም እምነትና በአጠቃላይ እግዚአብሔር በቅዱሳት መጻሕፍት እንዲሁም በሥጋዌው የገለጸውን የእውነት ትምህርት ወይም ሃይማኖት ሳይቆነጻጽሉና ሳያጎድሉ በምላት መቀበልና ማመን ነው። ማመን ስንል እግዚአብሔር አንድ መሆኑን፣ በአንድነቱ ውስጥ ልዩና የማይመረመር ሶስትነት ያለው መሆኑን፣ ከሶስቱ አካላት አንዱ አካላዊ ቃል ከእመቤታችን ከቅድስት ድንግል ማርያም ሰው መሆኑን፣ ስግው ቃል ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ ከመወለድ ጀምሮ ለሰው ሲል ያደረገውን መጠመቁን፣ ዞሮ ማስተማሩንና ያስተማሩን ቃልና ትእዛዝ ማመንን፣ መከራ መቀበልን፣ በመጨረሻም በራሱ ፈቃድ ለእኛ ሲል መሞቱን መቀበሩንና በሦስተኛው ቀን መነሳቱንና በአርባኛው ቀን ወደ ቀደመ ክብሩ ማረጉን ሁሉ ማመን ለመዳን አስፈላጊ ነው። በአጠቃላይ ሐዋርያዊት የሆነች ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ከጌታችንና ከሐዋርያት የተቀበለችውንና የምታምነውን ሁሉ በፍጹም ልብ ማመን ያስፈልጋል። እግዚአብሔር እኛን ለማዳን ያደረገውን ልዩ ቸርነትና እናምነው ዘንድ የገለጠውን እውነት የማያምን ሰው ሊድን አይችልም። ያዳንን አምላክ ማን መሆኑን እርሱ ራሱ አምላካችን በገለጠልን መጠን ማወቅና ማመን ለመዳን ወሳኝ መሆኑን ጌታችን በትምህርቱ ደጋግሞ ተናግሮታል። ከሳምራዊቷ ሴት ጋር ሲነጋገር እርሷ አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ልሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ ባለችው ጊዜ
ጌታችን ኢየሱስ ክርስቶስ እንዲህ አላት፣ እናንተስ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና። እግዚአብሔር መንፈስ ነው፣ የሚሰግዱለትን በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ዮሐንስ 4 ከቁጥር 20። የምናመልከውንና የምንሰግድለትን ማወቅና አምልኳችንም በኑፋቄና በስተት በተበከለ ትምህርት መሰረት ሳይሆን በእውነተኛ ትምህርት የተመሰረተ እምነት ሲሆን እንደሚገባው አስተማረን። አስተምሮው የተሳሳተ እምነት አምልኮ ትክክል ሊሆን አይችልምና